አብዛኞቻችሁ የምትጠይቁት ጥያቄ ታይማችሁ እንዴት ማኔጅ ታደርጋላችሁ ነው። ስራ አለ፣ ትምህርት አለ፣ እንደገና ኮንተንት ክሪኤሽን አለ፣ በሌላ በኩል ደግሞ ፐርሰናል ላይፍ አለ። እነዚህ ነገሮች እንዴት ነው ባላንስ አድርጋችሁ የምትሄዱት እንዲሁም ደግሞ የምትሰሩት የሚለው ነገር የብዙዎቻችሁ ጥያቄ ነው። እኔ ፐርሰናሊ ብዙ አይነት ሜቶዶች እጠቀማለሁ። የመጀመሪያው ታይም ብሎኪንግ ነው። ብዙ ጊዜ እሁድ ሳምንቱ ሙሉ የምሰራቸውን ታስኮች ካላንደሬ ላይ ታይም ብሎክ በማድረግ እዛ ላይ አስቀምጣቸዋለሁ። ሞር ኦፍ ታይሜን ማኔጅ አድርግልኛል። እንዲሁም በዚህ ሰዓት ምን አይነት ስራ ሰራለሁ የሚለውን ነገር ቀድሜ እንዳውቅ ያደርገኛል ማለት ነው። ካላንደሬ ኖቲፋይ ስለሚያደርገኝ ቀጣይ የምሰራውን ስራ በደንብ አውቃለሁ ማለት ነው። ሌላው ደግሞ የምሰራቸውን ታስኮች በፕራዮሪቲ መደርደር ነው። ብዙ ጊዜ ፕላን ያደርጋችሁት ነገር ፕላን እንዳደረጋችሁት ላይ ይችላል። አንዳንድ ጊዜ ሌሎች አርጀንት የሆኑ ነገሮች አጋጥሟችሁ እነዛን ነገሮች ለማድረግ ብላችሁ ካቀዳችሁት እቅድ ውጪ ትሆናላችሁ ማለት ነው። እንደዚህ አይነት ነገሮች አፕል ሊያደርጉ ስለሚችሉ ለማደርጋቸው ታስኮች ፕራዮሪቲ ሰጣችኋለሁ። ABCD የሚል ሜተድ አለ። ኤ ላይ ሃይ ፕራዮሪቲ ነው ያለው፣ እየወረደ ሲመጣ ፕራዮሪቲው ሎ እየሆነ ይመጣል ማለት ነው። ብዙ ጊዜ ኤ ላይ የሚቀመጡት ታስኮች በዛ ቀን የግድ ማድረግ አለብኝ ብዬ ማስባቸው ታስኮች ናቸው ማለት ነው። ሎ ፕራዮሪቲ ላይ ያሉት ደግሞ ብሰራቸውም ባልሰራቸውም ማተር የማያደርጉ ኤክስቴንድ ማድረግ የምችላቸውን ታስኮች ሎ ፕራዮሪቲ ሰጣችኋለሁ ማለት ነው። በዚህ ወይ ምንም አይነት አርጀንት የሆነ ነገር ቢፈጠር ዲስከሬጅ ሳትሆኑ ነገሮችን በደንብ መስራት ትችላላችሁ ብዬ አስባለሁ። እስቲ እናንተም ደግሞ ማኔጅ የምታደርጉበት ሜተድ ካለ ኦር ደግሞ የጠቀማችሁ ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ። እንደነዚህ አይነት ጠቃሚ ቲፕስ እንደርሷችሁ ፎሎ ማድረግ እንዳትረሱ።